እንደ ሰማይ አሁን ለአንድ ሳምንት አማኝ የሆነውን ህብረተሰቦች በሙሉ ፈቅጄላችኋለሁ ወደ ዓለም ሂዱ ቢለን አይልም እንጂ ቸሩ አይልም እንጂ። ለምን መሰላችሁ የማይለው ለምን እንደሆነ ታውቃላችሁ? ለሳምንት ቢፈቀድልን ስንመለስ ዓለም አትኖርም። በሬ ሳርን እንደሚጨርስ ጨርሰናት ነው የምንመጣው። ስለዚህ አይልም እሱ። እኛ ብንለቀቅ የሚችለን መንግስት የለም። የቻለን መንግስት የሰማይ መንግስት ነው። አሜን። ልስልስ አድርጎ ቄጠማ ያደረገ እኮ ጌታ ነው። አሜን። እናውቃለን። እናውቃለን። ቤት በኩል ገብተህ ቤት በኩል እንደወጣ ሳይታወቅ ገብተህ የምትወጣ ፈሳሽ እኮ ነህ። ፈሳሽ እንደ ኮካኮላ እኮ ነው ኪስ ውስጥ ስገባ። የሰው ሳቅ እኮ የምንወስደን ሳቅ ሳይቀር ንቅሳትን ይሰርቅ እኮ ነው እዚህ ውስጥ ያለ ጌታ እኮ ነው። አረ ጌታ ነው በይ። ጌታ እኮ ነው በሉ። እውነቴን ነው የምልህ። ከተደባደብን እኮ ከጥላችን የምንጣላ ሰው ካልመጣን ግድግዳ በቦክስ የምንመታ በቴስታ ብርጭቆ ምን አይነት ሰዎችን መሰለህ እኮ አምጥቶ ጌታ ባንተ ነው ያስባለን። አንቆን እኮ ነው ሰልስቦን እኮ ነው ለዓለም ሲያስብላት ወንበዴውን ወደ ቸርች ያስገባ ጌታ ከኔ ጀምሮ። በጣም የተመረጥክ መስሎሃል አይደል? የዋዛ ስላልሆንክ ነው ቅድሚያ የተሰጠ።